እሳት ገንዘብን ሊያሞቀው ይችላል ወይም ሊያጠፋው። ነገር ግን በዓለም ታሪክ ውስጥ ለልጁ ቅዝቃዜ ሲል ብቻ $2 ሚሊዮን እንደማጎዱ ያነደደው አንድ ሰው ነበር። ይህ ሰው ባንክ አልነበረው፣ ግን ከባንክም በላይ ሀብታም ነበር። መንግስት አልነበረው፣ ግን ከመንግስታትም በላይ ይፈራ ነበር። ቁጥሮቹን ስንመለከት ከአይምሮ በላይ ነው። በሳምንት $420 ሚሊዮን፣ በአመት ደግሞ ከ$20 ቢሊዮን በላይ። ይህ ሰው ያከማቸው ገንዘብ ከመብዛቱ የተነሳ አይጦች በየአመቱ $2 ቢሊዮን የሚገመተውን እንደ ወረቀት ይበሉት ነበር። ገንዘቡን የሚያስርበት የላስቲክ መግዣ ብቻ በወር $200,500 ይፈጃል። ይህ ማለት በአንድ ምስኪን የኮሎምቢያ ገበሬ አመታዊ ገቢ ማለት ነው። ለሜዲያን ድሆች እሱ ሳን ፓብሎ ወይም ቅዱሱ ፓብሎ ነው። ቤት የሌላቸው እንዲኖራቸው ያኖረ፣ ሆስፒታልን የገነባና ተስፋን የሰጠ አዳኝ፣ ለዓለም ደግሞ እሱ የሞት መልእክተኛ ነው። አውሮፕላኖችን በአየር ላይ የበተነ፣ ዳኞችን የረሸነ፣ ሀገርን በደም ባህር ውስጥ የጨመረ ጨካኝ አምባገነን። አንድ ተራ የመቃብር ድንጋይ ሌባ እንዴት የዓለምን ታላቅ መንግስት በቁጥጥር ስር አደረገ? በገነትና በሲኦል መካከል የነበረውን የዚህ ሰው እውነተኛ ህይወት ምን ይመስላል? የታሪክ ሁለት ፊት ዛሬ የአመዱን ንጉስ ፓብሎ ኤሚሊዮ ኤስኮባርን ይፈትሻል። አብራችሁን ቆዩ። ፓብሎ ኤሚሊዮ ኤስኮባር የተወለደው ከድሃ ቤተሰብ ነው። አባቱ ገበሬ ሲሆን እናቱ ደግሞ መምህር ነበሩ። ነገር ግን ፓብሎ የነበረው ምኞት ከመምህርነትም በላይ ነበር። ገና በልጅነቱ ለጓደኞቹ እንዲላቸው ነበር፣ በ30 ዓመቴ ሚሊዮነር ካልሆንኩኝ ራሴን እገድላለሁ። የምኞቱ ወደ ጥቁር ጎዳና ግን መርቶታል። መጀመሪያ የመቃብር ድንጋዮችን በመስረቅና በጥፋት ጀመረ። ከዚያም የመኪና ስርቆት፣ በመጨረሻ ሰዎችን በማገት የታወቀ ሆነ። ፓብሎ ወንጀልን እንደ ሥራ ሳይሆን እንደ ስኬት መንገድ አየው። ነገር ግን ፓብሎ አንድ ትልቅ ምስጢር ተረድቶ ነበር። መንግስት የረሳቸውን ድሆች ከረዳቸው እነሱ የሱን የግል ሰራዊት እንደሚሆኑ ያውቃል። በሜዲያን ቆሻሻ መጣያ ላይ ለሚኖሩ በሺዎች የሚቆጠሩ ቤተሰቦች ባሪዮ ፓብሎ ኤስኮባር የተባለ ሰፈርን ገነባ። መብራት፣ ውሃና መጠለያ ሰጣቸው። ድሆቹ ሳን ፓብሎ ወይም ቅዱሱ ፓብሎ ብለው ጠሩት። ፖሊሶች እሱን ለመያዝ ወደ ሰፈሩ ሲመጡ ህዝቡ እነጋሻ ሆኖ ይከለክልለት ነበር። ፓብሎ የገነባው የድንጋይ ቤቶችን ብቻ አልነበረም፣ የታማኝነት ግንብንም እንጂ። የፓብሎ ምኞት በገንዘብ አልቆመም፣ ስልጣንንም ፈለገ። በ1982 የኮሎምቢያን ኮንግረስ ተመራጭ ሆነ። አሁን እሱ በሕግ ፊት ክቡር ሰው ነው። ነገር ግን ይህ ስኬት ብዙ አላቆየውም። የፍትህ ሚኒስቴሩ ሮድሪጎ ላራ ቦኒላ የፓብሎን የኮኬን ንግድ በፓርላማ ፊት አጋለጠው። ፓብሎ በውርደት ከስልጣኑ ተባረረ። ያ ውርደት ፓብሎን ኮምፕሊትሊ ቀየረው። ቅዱሱ ፓብሎ ሞተ። አውሬው ፓብሎ ተወለደ።
ከእንግዲህ በኋላ ፓብሎ በሰላም ለመኖር በጭራሽ አልፈለገም። ኮሎምቢያን ለማንበርከክ ቆረጠ። ፓብሎ ኤስኮባር ወንጀለኛ ብቻ አልነበረም። እሱ ድንቅ የንግድ አእምሮ ያለው ሎጂስቲሽያንም ነበር። ኮኬንን ከኮሎምቢያ ጫካዎች አንስቶ አሜሪካ ጎዳናዎች ለማድረስ የገነባው መረብ እጅግ ዘመናዊ የሚባል ነበር። ድርጅቶችን የሚያስቀና በመቶዎች የሚቆጠሩ አውሮፕላኖች፣ የባህር ሰርጓጆች፣ መርከቦች እንዲሁም የራስ የሆኑ ደሴቶች በባሃማስ ነበሩት። ይህች ደሴት ወደ አሜሪካ የሚገባውን ነጭ መርዝ ማከፋፈያ ጣቢያ ነበረች። በየቀኑ 15 ቶን ኮኬን ወደ አሜሪካም ይገባ ነበር። ይህም ማለት በአንድ ጉዞ ብቻ ፓብሎንና ካርቴሉን ከ80 እስከ 100 ሚሊዮን ዶላር ያበለጽግ ነበር። በ1980ዎቹ ማያሚ የገንዘብና የሞት ከተማ ሆነች። በፓብሎ ካርቴል ምክንያት ማያሚ በዓለም ላይ ከፍተኛ የነፍስ ግድያ የሚፈጸምባት ከተማ ተባለች። ገንዘቡ እንደ ጎርፍ ይፈስ ነበር። ነገር ግን ይህ ገንዘብ በሰላም አልመጣም። የሚዲያን ካርቴል ተቀናቃኞቹን ለማጥፋት ምንም አይነት ርህራሄ አያሳየም። ፕላታ ኦፕላሞ ብር ወይንም ጥይት፣ ምርጫው ቀላል ነበር። ወይ ትበለጽጋለህ ወይም ትሞታለህ። ነገር ግን ፓብሎ የገዛ ሀገሩን ማጥፋት የጀመረው ፖለቲከኞች አሳልፈን እንሰጠዋለን ብለው ሲያስፈራሩት ነበር። እሱ ደግሞ እንዲህ አለ፣ በአሜሪካ ወህኒ ውስጥ ከመኖር በኮሎምቢያ መቃብር ውስጥ መሆን ይሻለኛል። ከዚያ በኋላ የተፈጠረው የታሪክ ጥቁር ገጽታ ነው። በ1989 የአቪያንካ በረራ 203 በአየር ላይ ፈነዳ። በ107 በአንድ ቅጽበት አመድ ሆኑ። ፓብሎ አንድን የፕሬዝዳንት እጩ ለመግደል ሲል ብቻ 107 ሰዎች ጨረሰ። ዳኞቹ ሲገደሉ፣ ፖሊሶች ሲታረዱ፣ የኮሎምቢያ መንግስታት መንቀጥቀጥ ጀመሩ። ፓብሎ አሸባሪ ብቻ አልነበረም። እሱ ሀገርን በቁጥጥር ስር ለማድረግ የሞከረ ጥቁር መንግስት ነበር። ፓብሎ ኤስኮባር በታሪክ ታይቶ የማይታወቅ ድርድርን አደረገ። እጄን እሰጣለሁ፣ ነገር ግን የራሴን ወህኒ ቤት እገነባለሁ አለ። መንግስትም ተስማማ። ነገር ግን ላ ካቴድራል ወህኒ አልነበረም፣ ቤተ መንግስት እንጂ። ከውስጡ ሆኖ ግድያዎችን ያዝ ነበር፣ ድግሶችን ያዘጋጅ ነበር። ፓብሎ አሁንም ንጉስ ነበር። ነገር ግን ትዕግስቱ ሲያልቅ ግድግዳውን መናድ ጀመረ። መንግስት ወደ እውነተኛ ወህኒ ሊያዘዋውረው ሲሞክር ፓብሎ በምሽት ጨለማ ውስጥ ጠፋ። አሁን ፓብሎ ብቻውን ነው። አሜሪካ፣ የኮሎምቢያ መንግስትና ሎስ ፔፔስ የተባለው ምስጢራዊ ቡድን አደኑት። ሎስ ፔፔስ የፓብሎ ጠላቶች ስብስብ ሲሆን የሱን ንብረት ያቃጥሉ፣ ቤተሰቦቹንና ጠበቃዎቹን ይረሽኑም ነበር። የፓብሎ ግዙፍ ኤምፓየር መፈራረስም ጀመረ።
የቅርብ ጓደኞቹ ተገደሉ። የገንዘብ ምንጩ ደረቀ። ለልጆቹ ሲል ብቻ ማንኛውንም መስዋዕትነት ለመክፈል ዝግጁ ነበር። ታኅሳስ 2 1993 ከልደቱ አንድ ቀን በኋላ ፓብሎ አንድ ትልቅ ስህተትን ሰራ። ለልጁ ለማኑኤል ስልክ ደወለ። ለ6 ደቂቃም ያህል ተነጋገሩ። ያ የስልክ ጥሪ የሞት ደውል ሆነችበት። የፖሊስ ልዩ ኃይሎች ቤቱን ከበቡት። ፓብሎ በቤቱ ጣሪያ ላይ እየሮጠ ለማምለጥ ሞከረ። ነገር ግን የጥይት ናዳው አላስቆመውም። የዓለም ትልቁና አስፈሪ ወንጀለኛ በባዶ እግሩ በአንድ ተራ ጣሪያ ላይ ተዘርሮ ወደቀ። የቢሊዮን ዶላር ባለቤቱ መጨረሻ የደም ኩሬ ሆነ። ፓብሎ ኤስኮባር ከሞተ ከ30 ዓመታት በላይ ተቆጥሮታል። ነገር ግን ከሜዴይን ጎዳናዎች ላይ የእሱ መንፈስ ዛሬም አለ። ለአንዳንዶች እሱ አሁንም ቤታቸውን የሰራላቸው ቅዱስ ነው። መቃብሩ ላይ አበባ የሚያስቀምጡ ስሙንም የሚባርኩ ጥቂት አይደሉም። ሌሎች ግን እሱ የጥፋት ምልክት ነው። ኮሎምቢያን በዓለም ፊት የነጭ መርዝና የሞት ሀገር አስብሎ ያስጠራት እሱ ነው። ሺዎችን ያለ አባት፣ ሺዎችን ያለ ልጅ ያስቀረ ጥቁር ጠባሳ። የፓብሎ አሻራ በሰዎች ላይ ብቻ አይደለም። ዛሬ በኮሎምቢያ ወንዞችም ውስጥ የሚርመሰመሱትን የኮኬን ጉማሬዎች እንኳን የእሱ እብደት ውጤቶች ናቸው። ተፈጥሮ እንኳን የእሱን አሻራ ሊያጠፋው አልቻለም። ታሪክ ሁል ጊዜ 2 ገጽታ አለው፣ ብርሃንና ጨለማ። ፓብሎ ኤስኮባር የዚህን እውነታ ትልቁ ማረጋገጫ ነው። እናንተስ ምን ትላላችሁ? እሱ የድሆች አዳኝ ነበር ወይስ የዓለም ጠላት? እውነታውን እናንተ ፍረዱ። በሚቀጥለው የታሪክ ገጽታ እስክንገናኝ ድረስ ደህና ቆዩ እላችኋለሁ።